ስራዋን ከጨረሰች በኋላ ትኬትኬ ከመታጠቢያ ቤት ይወጣል ብላ ብትጠብቀውም ሊወጣ አልቻለም። ኋላ ላይ ግራ ስትጋባ በሩን አንኳኳች። ምላሽ ግን አልነበረም። ቀስ አድርጋ በሩን ገፋ ስታደርገው መታጠቢያ ቤቱ ውስጥ ምንም ሰው የለም። ሰውየው የት ሄደ ብላ ራሷን ጠየቀች። አልጋ ስር ሳይቀር ፈለገችው፣ እሱ ግን የለም። እንደ ጎርጎሪያኖ የቀን አቆጣጠር ኦክቶበር 4 2017 ደቡብ አፍሪካ የ61 ዓመቱ ቲኬትኬ ካትሳይ ስታሊንቡሽ ወደ ተባለ አንድ ሆስፒታል አቅንቷል። የ6 ልጆች አባት የሆነው ቲኬትኬ ወደዚህ ሆስፒታል የሄደው ለዘመናት ሆድ ውስጥ ህመምና ስቃይ ሲፈጥርበት የነበረውን በሽታ በቀዶ ሕክምና እንዲወጣለት ለማድረግ ነው። ቲኬትኬ አስፈላጊው ምርመራ ከተደረገለት በኋላ በፍጥነት ቀዶ ሕክምና ተሰራለት። ቀዶ ሕክምናው ሌላ ችግር እንዳይፈጥር በሕክምና ባለሙያዎች ክትትል የተደረገለት ለ2 ቀናት በሆስፒታሉ እንዲተኛ ተደረገም። ከቀዶ ሕክምናው በኋላ ቲኬትኬ ባልጋ ክፍል ውስጥ በጀርባው ተኝቶ ቴሌቪዥን እየተመለከተ ቻናል እየቀያየረ ዋለ። ሆዱ ላይ ያለው ስፌት እንዳይበጠስ ምንም አይነት እንቅስቃሴ እንዳያደርግ ተነግሮታል። ትንሽ ህመም ቢሰማውም እሱ በሁሉም ነገር ደስተኛ ነው። የሕክምና ባለሙያዎች ቶሎ እየተመላለሱ ቼክ ያደርጉታል። በቀጣዩ ቀን ማለዳ ላይ አንዲት ነርስ በመምጣት ቲኬትኬን ማዋራት ትጀምራለች። እሱ በጣም ንቁ ነው፣ ኖርማል ነው። አሁን ትንሽ ቀና አድርግህና ትራስ ጨምርልሃለሁ ስትለው እየሳቀ እሻላት። በሩ አካባቢ ትራስ ይዛ ዘወር ስትል ቲኬትኬ አልጋው ላይ የለም። እዛው ክፍል ውስጥ መታጠቢያ ቤት ስላለ ወደዛ ገብቶ ይሆናል ብላ አሰበች። በሩ ተዘግቷል። ነርሷን በነጻነት ተጨማሪ ትራስ አስቀመጠች፣ አንሶላ ቀየረች። ስራዋን ከጨረሰች በኋላ ቲኬትኬ ከመታጠቢያ ቤት ይወጣል ብላ ብትጠብቀውም ሊወጣ አልቻለም። ኋላ ላይ ግራ ስትጋባ በሩን አንኳኳች። ምላሽ ግን አልነበረም። ቀስ አድርጋ በሩን ገፋ ስታደርገው መታጠቢያ ቤቱ ውስጥ ምንም ሰው የለም። ሰውየው የት ሄደ ብላ ራሷን ጠየቀች። አልጋ ስር ሳይቀር ፈለገችው፣ እሱ ግን የለም። ግራ መጋባቱ ቀጠለ። አንድ በር ብቻ ነው ያለው። በሩ ላይ ደግሞ ቆሜ ነበር። ከበሩ ዘወር ስል እሱ አልጋው ላይ አልነበረም። በዛ ላይ ሆዱ ቀዶ ሕክምና ተሰርቶለታል። በቀላሉ መንቀሳቀስ መሮጥ አይችልም ስትል ራሷን በተከታታይ ጥያቄዎች ወጥረች። በመጨረሻም መልስ ታጣ በሩጫ ወደ ኃላፊዎቿ በመሄድ ያጋጠማትን ነገር ተናገረች። ሆስፒታሉ ለቤተሰብም ሆነ ለፖሊስ ሳያሳውቅ ፍለጋውን አጠናክረው ቀጠለ። ሆስፒታሉ በጣም ትልቅ ስለሆነ ስማችን ይጠፋል በሚል ነበር ማንም እንዲሰማ ያልፈለገው። ሆስፒታሉ 2 ቀናትን የፈጀ ፍለጋ ካደረገ በኋላ በመጨረሻ ለቤተሰቡ በመደወል ቲኬትኬ ከእናንተ ጋር ከሆነ ብለን ነው የሚል ጥያቄ አቀረቡም። ቤተሰቡ ደግሞ አይ ከእናንተ ጋር መቆየት እንዳለበት ነግራችሁን እኮ ነው እኛ ሐሳባችን ጥለን የተቀመጥነው የሚል ምላሽ ሰጡም። አይ ካልጋ ክፍሉ ወጥቶ ሄዷል ሲባለው ቤተሰብ ደነገጠም። እንዲያውም ቤተሰቡን ይበልጥ ያስደነገጠው ከወጣ 2 ቀን ማለፉንና ለፖሊስ አለመደወሉን ሲሰሙ ነበር። በፍጥነት ቤተሰብ ለፖሊስ ደወለ። ፖሊስ ግዙፉን ሆስፒታል ጨምሮ በቅርብ ርቀት ያሉ ቦታዎች ላይ ከፍተኛ የተባለ ፍለጋ አደረገ። ነገር ግን ቲኬትኬ ሊገኝ አልቻለም። ቤተሰብ ግራ እንደተጋባ ቲኬትኬ ሳይገኝ ቀናት ነጎዱም። ከጠፋ ከ15 ቀናት በኋላ ሆስፒታል ውስጥ በእድሳት ላይ የነበሩ የግንባታ ባለሙያዎች መካከል አንደኛው ኮርኒስ ውስጥ ሲገባ ከርቀት የሆነ ነገር የተመለከተ መሰለው። ረዥም ርቀት ማብራት የሚችለውን የእጅ መብራቱን አብርቶ ሲመለከተው ቲኬትኬ ነበር። በተቀመጠበት ሕይወቱ አልፎ ሰውነቱ በመፍራረስ ላይ ነበር። አሁን ትልቁ ጥያቄ ቲኬትኬ እንዴት ኮርኒስ ውስጥ ሊገባ ቻለ የሚለው ነው። አንደኛ በሕንፃው ውስጥ ኮርኒስ ውስጥ ሊገቡ የሚችሉበት አንዲት ክፍተት ብቻ አለች። ባለሙያዎች ብቻ ናቸው። ያውም እሱ ተኝቶ በነበረበት ክፍል ሳይሆን በሌላ ክፍል ውስጥ ነው የሚገኘው። ሁለተኛ ቲኬትኬ የሆድ ቀዶ ሕክምና ከተደረገለት ገና በቅጡ እንኳ 1 ቀን ስላልሞላው አይደለም ጣራ ላይ መውጣት በቅጡ እንኳ መንቀሳቀስ አይችልም የሚለው ነው። የአስክሬን ምርመራ ውጤቱን ተመልክቶ ምንም እንኳ ሆስፒታሉ ለሕዝቡ ይፋ ባያደርግም ቤተሰብ ግን ከሕክምና ባለሙያዎች ሰማን እንዳሉት ከሆነ የቲኬትኬ የሞት መንስኤ ከቀዶ ሕክምናው ጋር የተያያዘ እንዳልሆነና ሞት ተፈጥሮ ያለመሆኑን ወይም ያልተለመደ እንደነበር ቤተሰብ መረጃ ደርሶናል ሲሉ ተደምጠዋል።
በተጨማሪም ከሞተ በኋላ አስክሬኑ ወደ ኮርኒስ ሳይወሰድ እንዳልቀረ ቤተሰብ ከሕክምና ባለሙያዎች መረጃ አግኝተናል ሲሉ ያክላሉ። በጣም የሚያስገርመው ደግሞ ቲኬቲኬ ከሞተ ከ1 ዓመት ከ6 ወር በኋላ የአራት ልጆች አባት የሆነው የ53 ዓመቱ ሲንዲል ሲቢያ በደርባን በሚገኝ አንድ ሆስፒታል ይገባል። ሲንዲል የግንባታ ባለሙያ ነው። አንድ ቀን በስራ ላይ ያለ የወድቅና የግራ እግሩ ይሰብራል። ጓደኞቹ በፍጥነት ሆስፒታል ይወስዱታል። የቀዶ ሕክምና ይደረግለታል። ለ2 ቀናት በሆስፒታሉ ከቆየ በኋላ አንድ ዘመዱ ለመጠየቅ ይሄዳል። ለተሻለ ሕክምና ወደ ሌላ ሆስፒታል ዛሬ ከሰዓት ያዛውሩኛል ብሎ እንደነገረው ያስታውሳል። ዘመዱ ጥየቃውን ጨርሶ ከሲንዲል ያልጋ ክፍል እንደወጣ ወደ ሌላ ሆስፒታል የሚያዛውሩት የሕክምና ባለሙያዎች ክፍል ውስጥ ሲገቡ ሲንዲ አልጋው ላይ አልነበረም። የሆስፒታሉ ኃላፊዎች በፍጥነት ለፖሊስ በመደወል የሆስፒታሉ ግቢና አካባቢው በበርካታ ሰዎች አሰሳ ፍለጋ እንዲደረግበት ተደረገም። ነገር ግን ሲንዲል ሊገኝ አልቻለም። ሁሉም ተስፋ በቆረጡበት ከ6 ቀን በኋላ ከሆስፒታሉ አንድ ክፍል መጥፎ ጠረን መሽተት ጀመረም። መጥፎ ጠረኑ ከጄኔሬተሩ ክፍል አካባቢ የሚወጣ ነበር። ሽታውን ተከትለው ሲሄዱ ከኮርኒሱ ጥቁር ነገር እየተቀረፈ ሲወድቅ ይመለከታሉ። ኮርኒሱ ሲከፈት የሲንዲል አስክሬን ተገኘ። የአስክሬን ምርመራ ቢደረግም የሞቱ መንስኤ ምን እንደሆነ ሆስፒታሉ በግልጽ መናገር አልፈለገም። ቤተሰብም ዝምታን መረጡም። 2 ዓመት ባልሞላ ጊዜ ውስጥ 2 ተራ የደቡብ አፍሪካ ዜጋዎች ሁለቱም በቅጡ መራመድ የማይችሉ ሰዎች ከተኙበት ያልጋ ክፍል ወጥተው ኮርኒስ ላይ ሞተው መገኘታቸው በወቅቱ ጉዳዩን አነጋጋሪ አድርገውት ነበር። አንዳንዶች ሁለቱም እንደምንም ተራምደው ኮርኒስ ውስጥ ገብተው ይሆናል ሲሉ፣ ሌሎች ደግሞ ተገድለው ከተገደሉ በኋላ ኮርኒስ ውስጥ እንዲገቡ ተደርገው ሊሆን ይችላል ያለው። ቀሪዎቹ ደግሞ ያልተለመደ ቢሆንም ቴሌዲፖርቴሽን ነው ይላሉ። ይህ ማለት ሰዎች በድንገት ይሰወሩና ሌላ ቦታ ላይ ይገኛሉ እንደማለት ነው። ክቡራን የዩቲዩብ ቻናላችን ቤተሰቦች እናንተስ ምን ይመስላችኋል? ሀሳብ አስተያየቶቻችሁን ኮሜንት አድርጉልን። የዩቲዩብ ቻናላችንን ሼር፣ ላይክ እና ሰብስክራይብ በማድረግ ትብብር እንድታደርገው በአክብሮት እንጠይቃለን። ሰላም።